ይህንን ቃል ግባለሁ። ምክንያቱም በጣም ብዙ ልጆች አሉ ባልሰሩት ባላዩት ምንም ነገር በሌሉበት የሚሰደቡ ክብራቸው ከፍ ዝቅ የሚል ብዙ ነገሮች አሉ። ስለዚህ ይህንን ነገር እኛ ተባብረን ልጆቹን እንደዚህ አይነት ነገር ሲፈጸምባቸው ይህን ነገር ለምን ይሆናል ብለን ወደ ህግ አካል እንዲቀርብ ማድረግ ግዴታችን ስለሆነ አሁን አብዛኛው ሰው ምን እያለ ነው ያለው? ዱባይ ላይ ህግ የለም፣ ዱባይ ላይ ህግ የለም፣ ዱባይ ላይ ህግ የለም። ከኛ ከመረጋገጣችን የሆነ ከመንቆሻሸሻችን በላይ ሀገሪቷን ምንም አይነት ነገር እንደሌለባት አርገን እርስ በራሳችን እየተባላንባት ስለሆነ ግን ሀገሪቷ በህግ እንደምትመራ ማሳየት ስላለብን ይህንን ነገር እንድታግዛቸው እፈልጋለሁ። ሌላን ነገር የለውም። አመሰግናለሁ። እዚህ ውስጥ ከዛ ውጭ ባላችኋለን በምችለውና ከአቅሜ የሚፈቅድልኝ በላይ እህቶቼ ወንድሞቼ አግዛቸዋለሁ። እንደ ድሮ ተአምራትም አለ። አብሽሪ ሀቢት። ስለዚህ አመሰግናለሁ ታሚ። መልካም ጊዜ ሆነላችሁ። ኦርደር እያወጣሁ ስለሆነ እና ጽናት ደግሞ እንደው ታሜ ስለሆነ ነው የምሬ ነው የምልሽ እንጂ አሁን እኔ ወይ ደግሞ አንድ ከኢትዮጵያ የመጣን እንደዚህ ምናምን ብንሆን ብሯን ነው የምንመርጠው። አንዋሽ በቃ እንጋተታለን፣ ድርቅ ነው የምንለው። ብሯን ነው የምንመርጠው። እና የዚህ ሀገር ህግ ያው ታውቃላችሁ፣ በአንድ ቃል እኮ ስንት ብር እንደሚቀጣ ስንት አሁን የእሷ በተናገረችው ምናልባትም ከ100,000 በላይ ሊሆን ይችላል። ገባችኋ? እና ምንድን ነው ብሯ እኔ 100,000 ነው የምመርጠው ለማለት ነው። እኔ በከስሽ 100,000 ነው የምመርጠው፣ ግን ቅን ልብ ስላለው ነው። እና ይቅርታ ትልቅነት ነው። አንቺም ደግሞ ወንድምሽን ፈጣሪ ማረልሽ፣ በሰላም ግቢ ላለው ይቅር እንባባል። ደግሞ ዛሬ ታሜ ይቅር ብሏል እና ነገ አንድ ሰው ይቅር ይለኛል የሚለው ነገር ጭራሽ ሲጀመር መታሰብ የለበትም። በቃ ስድብና አንዳንድ ነገሮች መጥፎ ነገሮች አይፈቀድም። እዚህ ሀገር ላይ ማሰብም የለብንም። ከተቀላለድን እንቀላለድ፣ እንጫወት፣ ጫወታ ከሆነ እንጫወት። ከዛ በተረፈ ስራችን አንዳንድ ነገር ደግሞ እርግጠኛ መሆን አለብን። በቃ የምንገባበት ነገር እርግጠኛ መሆን አለብን። በቃ አንድ ነገር እርግጠኛ ላይ እዚህ ሀገር ምንም አንድ ሌባ መረጃ ከሌለው ምን ገብቼ ነው ብናገር ምንም ህግ አይቀበልም። ያለ እንትን ማለት ያለ መረጃ አይቀበልም፣ ይቀበልም አይችልም። ስለዚህ ምንድነው እርግጠኛ መሆን መቻል አለብን። ታሜ ቴንኪው፣ እናመሰግናለን። ሰላም አላልኩም። ሙኒት እንዴት ነሽ? ደህና ነሽ ወይ? ቤኪ ሰላም ናችሁ ወይ? ቃልዬ ሁላችሁንም ሰላም ብያለሁ። በቃ ሰላማችሁ ይብዛ። በቃ ታሜ በጣም እናመሰግናለን። ድምፅ ይቆራረጣል ወይስ ከሱ? አንተ ነው ታሜ። በቃ ታሜ ደህና ደርሺ፣ ነገ ኢንሻአላህ። እሺ አሁን ይሰማል? ሙኒት፣ በረከት፣ ሙሳ፣ ጽናት ሁላችሁም እዚህ ያላችሁ በጣም አመሰግናለሁ። ወዳችኋለሁ። አፉ በሉኝ። እንግዲህ እኔ መውጣት ስላለብኝ እህቴ በቃ እናወራለን፣ ያለውን ነገር እንጨርሳለን። ችግር የለም። እሺ በቃ ደህና ደር ታሜ። ሁላችሁም ደህና ደሩ። ነገ ኢንሻአላህ። ሰላም። ቻው ታሜ፣ ደህና ደር። ቻው ሀይቲ